ጥያቄ ቁጥር 1 ኢየሱስ የተወለደው የት ነው? ኢየሩሳሌም ነው? ቤተልሔም፣ ናዝሬት ወይስ ቃና? ኢየሱስ የተወለደው በቤተልሔም ነው። ጥያቄ ቁጥር 2 ሰብአ ሰገልን ኢየሱስ ወደ ተወለደበት ስፍራ ሲመራቸው የነበረው ምን ነበር? ካርታ፣ መልአክ፣ ኮከብ ወይስ ሕልም? መልሱ ኮከብ የሚለው ነው። ጥያቄ ቁጥር 3 ኢየሱስ ተአምራዊ በሆነ መንገድ የተራመደው በምን ላይ ነበር? በውሃ ላይ፣ በእሳት ላይ፣ በጭስ ውስጥ፣ በቀስተ ደመና? ኢየሱስ የተራመደው በውሃ ላይ ነበር። ጥያቄ ቁጥር 4 ኢየሱስ የመረጣቸው ሐዋርያት ስንት ናቸው? 8፣ 10፣ 12 ወይስ 14? ኢየሱስ 12 ሐዋርያትን መርጧል። ጥያቄ ቁጥር 5 ኢየሱስ ውሃውን ወደ ወይን ጠጅ የቀየረው በምን አይነት ቦታ ላይ ነበር? በልደት ላይ፣ በለቅሶ ቤት፣ በአይሁድ ክብረ በዓል ላይ፣ በሰርግ ቤት? በሰርግ ቤት ነው ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 6 ኢየሱስ በተራራው ስብከቱ በጠላቶቻችን ላይ ምን እንድናደርግ አስተማረ? እንድንገላቸው፣ በትክክለኛው መንገድ እንድንዋጋቸው፣ ችላ እንድንላቸው ወይስ እንድንወዳቸው? መልሱ እንድንወዳቸው የሚለው ነው። ጥያቄ ቁጥር 7 ኢየሱስን የካደው ሐዋርያ ስም ማን ነው? ዮሐንስ፣ ይሁዳ፣ በርተሎሜዎስ፣ ማቴዎስ? ኢየሱስን የካደው ይሁዳ ነበር። ጥያቄ ቁጥር 8 በኢየሱስ ላይ ሲያሾፍ የነበረው ወታደር በራሱ ላይ ያስቀመጠው አክሊል ከምን የተሰራ ነበር? ከእሾህ፣ ከአበባ፣ ከወርቅ ወይስ ከብር? መልሱ ከእሾህ የሚለው ነው። ቀጣዮቹ ጥያቄዎች ምርጫ አይደሉም። ጥያቄ ቁጥር 9 ኢየሱስ ሲወለድ የተሰጡት 3 ስጦታዎች ምን ምን ናቸው? ወርቅ፣ ዕጣንና ከርቤ ነበር።